ተመልካቾቻችን ዛሬ ሰራነው ሚስቶቻችንን አፋቾቻቸውን የሚያዘጋ ነው። የኛውን ከሰራችሁላቸው የተማሄዱ ስሩላቸውና ጋብዟቸው በኔ ወጪ ማለት ነው። የሚያስፈልገን ነገር ቀይ ስሩ እንደዚህ እንከትፈዋለን፣ ቃሪያውንም ገርዘዋለን እና ከዛ ሽንኩርቱን አንድ ላይ አድርገን እንበጠብጠዋለን። እዚህ ጋር እንደናንተ እስኪጠወለቅ ድረስ አንጠብቅም፣ ግን እንደምትመኙት ሰው አይነት ሲሆን ያው ደረሰልን ማለት ነው። ቀጥሎ ደግሞ ዋንኛው ነገር ሳይሆን የሚያስፈልገን ቲማቲም ነው። ቲማቲማችንን ደግሞ ቀላቅለን እንጨፈላልቃቸዋለን አንድ ላይ አድርገን ማለት ነው። ቲማቲሙ ግን መጀመሪያ የቀመሰው ሰውዬ ማወቅ በጣም ፈልጋለሁ፣ ያው አድናቂ ነው ለማለት ያክል ነው። ቀጥሎ ቲማቲሙ እየተሽኮረመመ ቢሆን ደርሶልናል። ከዛ በኋላ ልክ እንደዚህ ሲሆን በርበሬያችንን እንጨምራለን። በርበሬያችንን ከጨመረን በኋላ ትንጥዬ የእናንተ ምላስ እንጨምራለን። ከዛ በኋላ አንድ ላይ አድርገን ብቻ ማዋዋዋዋዋድ ነው። ቀጥሎ እንደዚህ የሚጣፍጥ ነገር ሲመስል ያው የደረሰልን ነው ማለት ነው። ቀጥሎ የምንጨምረው ደግሞ ኮረሪማ ነው፣ ወይ ኮረሪማ ወይ ጥቁር አዝሙድ ነገር ነው መሰለኝ ከተናቀው። ከዛ በኋላ አንድ ላይ አድርገን እናዋዋውደዋለን። ድሮዋይቴ መልካም ሴት ለባላ ዘውድ ናት ትለኝ ነበር። አራዋካችሁ ዘውዱ እናንተ ግን እንኳን ዘውድ አዝጎናችኋል። ያው እግዚአብሔር ይመልሳችሁ። ቀጥሎ ትንጥዬ ሳናበዛ ቅቤ ጠብ እናደርጋለን። ቅቤውን የጨመርኩበት ምክንያት አላውቀውም፣ ግን ያው ስፈላሰፍ የሰራሁት ነገር ነው። ከዛ ጫው ጨምረን ዋንኛውን ወተቱን ጨምረዋለን። ወተቱን በደንብ አድርገን እንዲበስልልን እሳቱን ቀንሰን እናዋዋውደዋለን፣ እንቀላቅለዋለን። አሁን ወደ ማጠቃለያ ደርሰናል። እዚህ ጋር በደንብ አድርገን እናወቀዋለን። ካቦካነው በኋላ ያው ከለሩ እንደዚህ ሲያምርልን ያው የደረሰልን ነው ማለት ነው። እዚህ ጋር ከፈለጋችሁ መቅመስ ትችላላችሁ፣ ያው አላስችል ካሏችሁ። ከዛ የእናንተ ምላስ እንጨምራለን። ቀጥሎ ደረሰልን ማለት ነው። ከዛ እንደተለመደው በሳህናችን አውጥተን ሳንቆጥብ ጎረቤታችንን ጠርተን በስመ አብ ወወልድ ወመንፈስ ቅዱስ ብለን እንበላለን ማለት ነው። ብሉልን።